ሰሞኑን ለታሪክ የሚቀመጥ አንድ ዜና ተሰምቷል። ዜናው የሰላማዊ ዜጎች መገደል፣ የህዝብ መበደል ያሳሰባቸው የህግ ባለሙያዎች ጦርነት መተዳደሪያው የሆነውን የብልጽግናው መንግስት ውጊያ የሚመሩትን ባለስልጣናት እንዲታሰሩ የጠየቁበት ነው። ባለስልጣናቱ በትግራይ በአማራና ኦሮሚያ ክልሎች ሰላማዊ ዜጎች በድሮን እንዲገደሉ ትዕዛዝ ስለሰጡ እንዲታሰሩ በእነዚህ የህግ ባለሙያዎች ተጠይቋል። በእርግጥ ፊልድ ማርሻሉንና ጄኔራል አበባውን ጠቅላይ ሚኒስትር አብይንና ተመስገን ጥሩነህን እሰርልኝ ተብሎ የተጠየቀው በአቶ ደመላሽ ገብረ ሚካኤል የሚመራው የፌዴራል ፖሊስ ኮሚሽን ነው። መረጃው እንዲሁ ሲታይ ቀልድ ሊመስል ይችላል። ይሁን እንጂ ቁረጠውና ፍለጠው እያሉ ለብልጽግናው ጄቶችና ድሮኖች ቅጽል ስም እያወጡ ህዝብ እንዲጨፈጨፍ ድጋፍ ሲሰጡ ለነበሩና አሁንም ያንኑ ድጋፋቸውን ላስቀጠሉ ሁሉ ትምህርት የሚሰጥ ነው። ግፈኞችን አለመተባበር ቢያንስ ከሞራል ተጠያቂነት የሚያተርፍ ተግባር በመሆኑ እንዲህ ያሉ ሰውን በዘሩና በተወለደበት አካባቢ ምክንያት ሳይሆን በሰብአዊ ፍጡርነቱ ተቆርቅረው ውግንናቸው ከበዳዮች ጋር አለመሆኑን የሚያሳዩ ባለሙያዎች ለታሪክ ይመዘገባሉ። መንግስት ግን የተለመደውን የድሮን ጭፍጨፋውን ቀጥሏል። ባለፉት ሳምንታት ውስጥ በአማራ ክልል ብቻ ከ60 በላይ የድሮን ድብደባዎችን ያካሄደው ብልጽግና የገበሬ ማሳ ሲያቃጥል፣ ትምህርት ቤቶችን ሲያወድምና ሲገድል ውሏል። በታንዛኒያ ድርድሩ እየተካሄደ ባለበት ሰዓት በዳሬ ሰላሙ መድረክ ላይ ግፊት እንፈጥራለን በሚል በሌሊትና በቀን በርካታ የድሮን ድብደባዎች በምዕራብ ኦሮሚያ ሲካሄዱ ነበር። ከዚያ ደግሞ ይችን በምስሉ ላይ በትንሹም ቢሆን የምትታየውን ድሮን የኦሮሞ ነጻነት ሰራዊት አዛዡን ኩምሳ ድሪባን ወይም በጫካ ስሙ ጃልመሮን ለመጠበቅ 7 ቀናት ሙሉ በአየር ላይ እንድትሰነብት አድርገዋታል። ይቺ ቲቢ3 የተባለች የቱርክ ድሮን የተሰጣትን ልዩ ተልዕኮ በዝርዝር ከመመልከታችን በፊት ድሮንና ብልጽግና ምንና ምን ናቸው የሚለውን እናስቀድም። በእርግጥ በድሮን ጦርነትን ማሸነፍ ይቻላልን? የዓለም ልምድስ ምን ይነግረናል? የብልጽግናው መንግስት ከኢራንም ከኤምሬቶችም ከቱርክም ከቻይናም ድሮን እንዴት ሊያገኝ ቻለ? እርስ በርስ የማይጣጣም ፖሊሲ ያላቸው እነዚህ ሀገራት ለብልጽግናው መንግስት ተባባሪ መሆናቸው ምክንያት ምንድን ነው? ለዘመናት የክርስቲያን ደሴት ናት እያሉ ኢትዮጵያን ለመውጋት ለተሰማሩ ኃይሎች ካልሆነ በቀር ለመንግስታት ድጋፍ በማድረግ የማይታወቁት የአረብ መንግስታት የብልጽግናውን አገዛዝ ለማገዝ የቆረጡበት ምክንያት ምንድን ነው? ለመሆኑ አንድ ድሮን በምን ያህል ገንዘብ እየተገዛ ነው ኢትዮጵያውያን ሲገደሉ የሚውሉት? እነዚህን ጉዳዮች በዝርዝር እንመለከታለን። በቅርቡ በጠቅላይ ሚኒስትር አብይ ጦረኛ አካሄድ ላይ ዘለግ ያለ ጽሑፍ ያስነበበው ቢቢሲ አፍቅሮተ ድሮን ያላቸው መሪ ሲል ገልጿቸዋል። በሰለጠነ ማህበረሰብ ውስጥ ድሮን በስፋት እያገለገለ ያለው ለእርሻ ስራ፣ ለካርታ ስራ፣ ለህዝብና ቤት ቆጠራ፣ ለተፈጥሮ ሀብት ፍለጋ፣ ሉዓላዊነትን ለመከላከልና ብሔራዊ ጥቅም ለመታደግ እንዲሁም ለመሰል ተግባራት ነው። በኢትዮጵያ ውስጥ እያገለገለ ያለው ግን ኢትዮጵያውያንን ለመግደል ነው። ኢትዮጵያ ውስጥ ድሮን ሰው መግደል የጀመረው በህዳር ወር 2013 ዓ.ም ነበር። ያኔ ንብረትነታቸው የተባበሩት አረብ ኤምሬቶች ሆኑና በየመን ለሚደረግ የአረቦች ጦርነት በኤርትራው የአሰብ ወደብ ላይ ተቀምጠው የነበሩ ድሮኖች የትግራይ አርሶ አደርንና ከተሜን እያደኑ በመግደል ነበር የድሮን ጥቃትን በአገሪቱ ያስተዋወቁት። በእርግጥ መንግስት ይህንን ክዶ አስቀድሜ ተዘጋጅቼ ስለነበር ድሮን ነበረኝ በማለት ከአረብ ሀገራት የተበረከተልኝ አይደለም ለማለት በገደምዳሜ ተናግሯል። ድሮኑ ከተባበሩት አረብ ኤሚሬቶች የተገኘ መሆኑ ሲዘገብ ደግሞ ድሮን አለኝ ብዬ ነግሬያቸዋለሁ በማለት ምስክር የሚጠሩት ጠላቶቻቸውን ነበር። የተዘጋጀው ድሮን በሚመለከት ብዙ ወሬዎች ይወራሉ። ያው በግልጽ ሄዳችሁ ማየት ትችላላችሁ። ለዓመታት ሲታሰብበት የቆየና የተገነባ አቅም ነው። ነገር ግን የድሮኑን በሚመለከት የጁንታው ኃይል እኔ አልደበቅኳቸው። በግልጽ ከጥቂት ወራት በፊት የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን፣ እንደዚህ አይነት ትጥቆችም አለን፣ እባካችሁን ውጊያ አታስቡ ብያቸዋል። ሳንዘጋጅ ሳናስበው ለአገር እየሰራን ተጠቃን፣ ትግራይ ውስጥ ውጊያ ይከፈትብናል ብለን አልጠበቅም ነበር ስትሉ አልነበረም ወይ? አሁን ታዲያ ድሮን ታጥቅ ያለሁ ብዬ ነግሬያቸው ነበር፣ ተዘጋጅተናልም ብያቸው ነበር ወዘተ የሚሉት ሀሳብ ከየት መጣ የሚለውን ጥያቄ ለሚያነሳ ምላሽ የሌለው ይህ የጠቅላይ ሚኒስትሩ ንግግር ድሮንን ግን ረዥም ጊዜ ሲታሰብበት የነበረ አቅም ነው በማለት ገና ስልጣን ከመያዛቸው አስቀድሞ ድሮን ታጥቀው እንደሚዋጉና እንደሚገድሉ ያቀዱ እንደነበር የሚጠቁም ንግግር አድርገዋል። ገና ስልጣን ላይ በወጡ በ2 ዓመት ከ6 ወር ውስጥ ድሮን መታጠቅን ለረዥም ጊዜ ሳስብበት የነበረ ጉዳይ ነው ሲሉ ይህንን ሰው አልባ ሰው መግደያ መሳሪያ ለመታጠቅ ሲያልሙ እንደኖሩ የሚያስታውሰው ይህ ንግግራቸው ድሮናቸው ቁጭ ብለው የጠላቶቻቸውን እንቅስቃሴ በቀጥታ እንዲመለከቱ እንዳስቻላቸውም ተናግረው ነበር። ህዝብ ውስጥም አብይ አዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አናጠቃም ብለን አይተን የተውኑ ትናንትና ይሰማሉ፣ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ
ይህንን ርኅራሄ እንዲህ ያለውን ሰፍሳፋ ልብ ከየት አምጥተውት ለሰዎች ያዘኑ? እንዴትስ አይነ ስውር ላይ ለመተኮስ፣ አካል ጉዳተኛ ላይ ቃታ ለመሳብ፣ አርሶ አደር ላይ ቦምብ ለማዝነብ ትዕዛዝ ሲሰጥ የነበረው አንደበቶ ለልጆችና ለሚስቶች አዝኖ ሳይተኩስ ቀረ? ወዘተ የሚሉት ጥያቄዎች ጊዜ አልፎባቸዋል። በእርግጥ እሳቸውም በቀጥታ እያየሁ ሳላጠቃቸው ቀረሁ ካሉ በኋላ ህዝቡም ሲተረማመስ በድሮን ያይቸዋለሁ፣ ከዚህ በኋላ ዝም እንደማልለው ይወቅ ብለው ነበር። ህዝብ ውስጥም አብይ አዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አናጠቃም ብለን አይተን የተውኑ ትናንትና ይሰማሉ፣ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ። ልክ ነዎት ክቡርነቱ፣ ከእርሶና ከሹሞቹ ርኅራሄ ሊኖር አይችልምና ሕፃናት በትምህርት ቤት፣ ተፈናቃዮች በካምፕ፣ አርሶ አደር በማሳው ላይ በመደዳ ይጨፈጨፍ ዘንድ ሆኗል። ይህ ሰውን ከናካሉና ከነቦታው አሳየኝ የሚሉት ድሮኖ ከዚህ በኋላም ቀጥሎ ያደረገውን ጭፍጨፋ አስፋፍቶ በ1 ሚሊዮን ህዝብ ልቂት ውስጥ የራሱን ሚና ተወጥቶ አሁን ደግሞ በአማራና በኦሮሚያ በመደዳ እየገደለ ነው። ከህዳር 2013 እስከ ህዳር 2016 ከብዘትና ግጀት እስከ ጎጃምና ሸዋሮቢት፣ ከአብያዲ እስከ ጊምቢ ያለ ምህረት ሰላማዊ ዜጎችን የሚገድለው ድሮን ዛሬም እየተተኮሰ አለ። ቴክኖሎጂ ታጥቀናል፣ ቀንና ሌሊት መዋጋት እንችላለን ወዘተ እያለ የሚናገረው አገዛዙ ታጠቁ የሚለው መሳሪያ ያስታጠቁት ሀገራት እነማን ናቸው? በኢትዮጵያ የሀገረ መንግስት ጉዞ ውስጥ ጠላት የሚባሉት ወይስ ነባር ወዳጆች የሚለውን ጥያቄ የሚመልስ ሀተታ ያስነበበው ከ2 ዓመት በፊት የታተመው ኒውዮርክ ታይምስ መጽሔት ነው። መጽሔቱ የውጊያ ሚዛን ያስቀየሩ የሚላቸው ድሮኖች የብልጽግናውን መንግስት ስልጣን እንዴት እንዳዳኑት ሲያትት በ2014 የመጀመሪያ ወራት ሰሜን ሸዋ ውስጥ የተካሄደውን ጦርነት አገዛዙ በዋናነት የተዋጋው በድሮን ብቻ እንደነበር ይገልጽና በአንድ ጊዜ ከ10 በላይ ድሮኖችን አየር ላይ ያሰማራ እንደነበር ያስታውሳል። ይህ የሆነው ደግሞ ከትግራይ ተሸንፎ ከወጣ በኋላ በሩጫ ባደረገው የጦር መሳሪያ ፍለጋ ነው። ጋዜጣው እንዳስነበበው በ4 ወራት ውስጥ ከኢራን፣ ከቱርክ፣ ከቻይናና ከተባበሩት አረብ ኤሚሬቶች ያገኛቸው ድሮኖች በገጠርም በከተማም እንዲዋጋ አስችለውታል። ዓለም አቀፍ ሕግን ለማስከበርም ሆነ የአገሩን ሉዓላዊነት ለማስከበር ደንታቢስ እንደሆነ በተደጋጋሚ የተነገረለት ብልጽግና ከእሷ ጋር አትገበያዩ ተብሎ ማዕቀብ ከተጣለባት ኢራን ሳይቀር ድሮን ገዝቷል። ሰኔ 21 2013 ከትግራይ ተሸንፎ ከወጣ በኋላ በሩጫ ወደ አንካራ ያቀናው የጠቅላይ ሚኒስትር አብይ ልዑክ የቱርኩ ፕሬዚዳንት አማች በሆነው ግለሰብ ከሚተዳደረው የድሮን አምራች ኩባንያ ቲቢ2 የተባሉትን ሰው አልባ ሰው መግደያዎች ገዝቶ ተመልሷል። የቴሌኮም ገበያውን ሸጦ ያገኘውን ከ800 ሚሊዮን ዶላር በላይ ገንዘብም ከኢራንና ቱርክ ለገዛቸው ድሮኖች ክፍያ ውሎታል። በወቅቱ ለተኳሾቹና ለጥገና ባለሙያዎቹ የሚከፈለውን ሳይጨምር ከቱርክ ብቻ የ95 ሚሊዮን ዶላር ድሮን መገዛቱም ተሰምቷል። ለጥገና ብቻ ከሩብ ሚሊዮን ዶላር በላይ እንደወጣም ታውቋል። ይህ ሁሉ የሆነው በነሐሴ 2013 ቱርክ ሄደው ከመጡ በኋላ ነበር። Ethiopian Prime Minister Abiy Ahmed is back in the country after a visit to Turkey. Abiy Ahmed met with Turkish President Recep Tayyip Erdogan. The leaders discussed furthering both economic and military ties. የአልጀዚራ የምርመራ ዘገባ እንደሚለው የብልጽግናው መንግስት በ2013 ነሐሴ ወር ላይ የገዛው ቲቢ2 የቱርክ ድሮን ረዥም ርቀት የማይጓጓዝ ብዙ ቦምብ የማይሸከምና በዋጋም ውድ የማይባል ነው። ብዙ ተተኳሽ ባይሸከምም ረዥም ርቀት ባይበርም በአንድ በተወሰነ ኢላማ አካባቢ ረዥም ሰዓታትን ስለላ እንዲያደርግና ዝርዝር ነገሮችን እንዲመረምርም ያስችላል። ወደ ማዘዣ ጣቢያም በፍጥነት ተመልሶ መረጃዎችን እንዲያቀርብ ያግዛል። እነዚህን በዋጋ በአንጻራዊነት ርካሽ የሚባሉ ድሮኖችን በርከት አድርጎ በጠላት ኢላማ ላይ በአንድ ጊዜ በማሰለፍ በውጊያ ቀጣና ላይ ረዥም ሰዓታት እንዲቆዩ ማድረግ እንደሚቻልም ባለሙያዎቹ ያስረዳሉ። የኢትዮጵያ መንግስት በዚህ ንጹሐንን እየገደለበት ነው በተባለበት ድሮን ለጥገና ብቻ 51 ሚሊዮን ዶላር በ2 ወራት ውስጥ ብቻ ማውጣቱን የአፍሪካን ሪፖርት ዘገባ ያመለክታል። አንዱ ሰሜን ሸዋ ውስጥ ከተራራ ጋር ተጋጅቶ፣ ሌላኛው ደግሞ በቢሾፍቱ የአየር ኃይሉን እየጎበኙ ለነበሩት ፕሬዚዳንት ሳህለወርቅ ለማሳየት ሲባል ከህንፃ ጋር ተላትሞ 2 ድሮኖች ከጥቅም ውጭ መሆናቸውን ደግሞ የኢትዮ ፎረም ምንጮች ገልጸዋል። እነዚህን ድሮኖች አሻሽሎ ያመረተው የቱርኩ ኩባንያ ቲቢ2 የተባለውን ሰው አልባ ሰው መግደያ መሳሪያ ለብልጽግናው መንግስት መሸጡን የጦር መሳሪያ ግዢዎችን የሚዘግቡ ድረገጾች አስነብበዋል። አገዛዙ ድሮን የሸመተው ከቱርክ ብቻ እንዳልሆነ የሚያትተው አልጀዚራ ደግሞ ከቱርኩ ቲቢ2 የተሻለ መፍጠን፣ ማጥቃትና በጠላት ቀጣና ውስጥ በጥልቀት በመግባት ድብደባ መፈጸም እስከ 400 ኪሎ ግራም የሚመዝን ቦምብ መሸከም የሚችለውን የቻይናውን ዊንግሎንግ 1 እና 2 መግዛቱን ዘግቧል። ይሄኛውን ወጪ የሸፈኑት ጠቅላይ ሚኒስትር አብይ ደግ ነው የሚሏቸው የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ ናቸው። በማዕቀብ ተቀጣ እንዳትሸጡላት እንዳትገዟትም ከተባለላት ከኢራን የገዛውን ሙሐጅር 6 ድሮን ደግሞ
በኢትዮጵያ ስም ያመጣውን ዶላር ከስክሶበታል። በእነዚህ ድሮኖች ድብደባ የሚፈጽመውም በተሽከርካሪ የሚጓዙ ሰዎችን እንደሆነም ቴሌቪዥኑ ዘግቧል። በእነዚህ በገዛቸው ድሮኖች የገደለው አንድም የህወሓት ማዕከላዊ ኮሚቴ አመራር አለያም ወታደራዊ አዛዥም የለም። ይሁን እንጂ በትግራይ በሁሉም ዋና ዋና ከተሞች፣ በአማራ ክልል ሰሜን ሸዋና ወሎ፣ በአፋር ክልል በሁለቱም ዞኖች በፈጸመው ድብደባ በርካቶች ተገድለዋል። ብዙ ትምህርት ቤቶችና የጤና ተቋማትም ወድመዋል። በዚህ መልኩ በርካታ ዜጎችን ገድሎ በርካታ ከተሞችን በሻሻ ያደረገበትን ውጊያ እያካሄደ ባለበት ወቅት ትግራይ ላይ የፈጸመውን ድብደባ የተደሰቱበትና በወለጋ ያሉ ሰዎች የሚገደሉት በብልጽግና ሳይሆን በኦነግ ሸኔ ብቻ ነው ብለው የሚያምኑ ሰዎች ለምንድን ነው እንደ ትግራይ ድሮን ተጠቅሞ ሸኔን የማይጨርስልን የሚል ዘመቻ የከፈቱት? በቀጥታ ጠላቶችን ማየት ይችላለሁ የሚል ፕሮፓጋንዳ መንዛታቸውን ተከትሎ ነው። ዘመቻው ጠቅላይ ሚኒስትሩ ለኦሮሞ አሊያም ለሸኔ የሚራሩ በመሆናቸው ምክንያት ድሮን አይጠቀሙም ወደሚል ቅስቀሳም አደገ። እሳቸው በዚህ ጊዜ ብቅ ብለው ማብራሪያ ሰጡ። እኛ እኮ ሸኔን በድሮን ስንፈልገው ነበር፣ እየተሹለከለከ አስቸግሮን ነው። አሁን በድሮን ላገኘው ስላልቻልኩ በሪፐብሊካን ጋርዴ እየፈለግኩት ነው አሉ። መንግስት ትጥቅ ገዝቶ ሰው አሰልጥኖ ኮማንዶ አሰልጥኖ ምናምን ብሎ ሞክሯል። ግን ፊት ለፊት የምታገኘው ኃይል አይደለም። አንዳንዱ ለምንድን ነው ዩኤቪ የማትልኩት የሚል ሁሉ አለ። ዩኤቪ የት ነው የምትልከው? ይሄ ኃይል እኮ በየምናምን ተደብቆ ልክ እንደ ማታ በጨለማ እንደሚሰርቅ ሌባ ሰው የለም አለ እያለ ነው ሰው ቤት የሚዘርፈው እንጂ በፊት ለፊት የሚዋጋ ኃይል እኮ አይደለም። አሁን ቤጊ ግዳሚ ምናምን አካባቢ ነው ተብሏል። ቤጊ ግዳሚ እኮ አሉ ሪፐብሊካን አሁን የሚሽለኮለክ ኃይል ነው። ፊት ለፊት አይገጥምም የሚሉትን ሰራዊት የሚያዘው ኩምሳ ድሪባ ወይም ጃልመሮ ከ2 ሳምንት በፊት ወደ ታንዛኒያ ካቀኑ በኋላ በድርድሩ ላይ ተጽዕኖ ለማሳደር በሚል በርካታ የድሮን ድብደባዎች በምዕራብ ወለጋ ተካሂደዋል። ድርድሩ መክሸፉ ሲረጋገጥ ደግሞ ቲቢ3 የምትባለውን ቱርክ ሰራሽ ድሮን ጃልመሮ ወደ አገር ቤት ሲመለሱ ለመግደል እንድትጠባበቅ ተልዕኮ ተሰጥቷታል። ከመንግስት የተገኙ ምንጮች እንደሚሉት ይቺ ድሮን 7 ቀንና ሌሊት በቄለም ወለጋ ሰማይ ስር ስታንዣብብ ከርማለች። እንዲያም ሆኖ ድል የቀናት አትመስልም። በአማራ ክልልም በተለይም ሰሞኑን የከፋ የድሮን ጥቃት እያካሄደና በትምህርት ቤት በሆስፒታሎችና መሰል ተቋማት የቆሰሉ እንዳይታከሙ የሞቱ እንዳይቀበሩ በሚያደርግ አኳኋን ዘመቻውን እያስቀጠለ ነው። በየመንደሩ የሚገደሉ የአማራ ክልል ህፃናትና እናቶችም ቀጥለዋል። ድሮኑ ሲወድቅ በአጋጣሚ አስፋልት ስቶ ችግኝ ጉድጓድ ላይ በመውደቁ ብቻ ለዛውም የተወሰነ የሰው ህይወት ሄዳ ነው ማለት ነው። አደጋው አሰቃቂ ነው። አንድ እናት ሻይና ቡና እየሸጠች የምታሳድጋቸው ልጆች 2 ልጆቿን እየሸጠች እያለ ታናሽና ታላቅ ልጆች ሞቱ። አሁን መዳን የሚችሉ ልጆች በቃ ገጠር ወስደዋቸው ቁጭ አድርጓቸው እያበጡ እየሞቱ። በአማራ ክልል የሚካሄደው ዘመቻ በዚህ መልኩ የሰዎችን ነፍስ እየበላ ንብረት እያወደመ ቀጥሏል። ባሳለፍናቸው ሳምንታት ብቻ በሰሜን ሸዋ በጎጃምና በወሎ ከ60 በላይ የድሮን ድብደባዎች ተካሂደዋል። ከ2 ዓመታት በፊት በመጫወቻ ቦታቸው ላይ ያሉ ህፃናትን በድሮን ሲደበድብ ግድያውን ምክንያታዊ ሲያደርጉ እንደነበሩት የዘመናችን ነውረኞች ዛሬም ይህንን የሰላማዊ ሰዎች ሞት እየካዱ በአማራ ክልል የተገደለው ፋኖ እንጂ ሰው አይደለም ሲሉ እየተደመጡ ናቸው። አዛዦቹና ትዕዛዝ ሰጪዎቹ ግን አይክዱም። ድሮን የምንተኩሰው ፈርመን ከሲቹዌሽን ሩም ሆነን እያየን ነው ብለው ድሮን በሲቹዌሽን ሩም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። ድሮን የአንድን ጦርነት ሚዛን በማዛባትና የጠላትን ሜካናይዝድ አቅም በማዳከም ሚና ሊኖረው እንደሚችል የሚገልጸው ኒውዮርክ ታይምስ ያነጋገረው ባለሙያ ዘላቂ ወታደራዊ ድል ሊመጣ የሚችለው በእግረኛ ሰራዊት ነው ይላል። አሜሪካ ለ26 ዓመታት በድሮን የተዋጋችውን ታሊባንን ማሸነፍ አቅቷት ከአፍጋኒስታን ተሸንፋ የወጣችበትን ታሪክም እንደ ማሳያ ያቀርባል። የብልጽግናው መንግስት ሹሞችም ለጊዜው ከኢትዮጵያ ታሪካዊ ባላንጣዎች በሚያመጡት ድሮን ሺዎችን እያረገፉ ናቸው። ይህ ስልጣናቸውን ስንት ዓመት እንደሚያከርምላቸው ባይታወቅም የተጠያቂነታቸውን አድማስ ግን እያሰፋው እንደሆነ ብዙዎች ይስማማሉ። እንዲህ ያለ የመደዳ ግድያና ህዝባዊ እልቂት እያስከተሉ ያሉት የብልጽግናው ባለስልጣናት ናቸው። እንግዲህ ሰሞኑን እንዲከሰሱ ይደረግ በሚል ኃላፊነት በሚሰባቸው ኢትዮጵያውያን የህግ ባለሙያዎች ጥያቄ የቀረበባቸው። ምናልባትም ይህ ዛሬ ሊሳካ የማይችል የሚመስል ጉዳይ ለታሪክ ግን ይቀመጣል። የተጠያቂነት ዘመን ግን አይቀርም። የሰላማዊ ሰዎች ነፍስ የቀጠፉ፣ የህፃናትን ደም ያፈሰሱ፣ እናቶችን ያስለቀሱ፣
ከሲቹዌሽን ሩም ተቀምጠን ፈቅደንና ፈርመን የምንገድለው የሚሉ ደፋር አንደበቶች ሕግ ፊት የሚቀርቡበት በወንጀላቸው የሚጠየቁበት ጊዜ ግን ሩቅ አይሆንም። መልካሙን ሁሉ በመመኘት በዚሁ ተሰናበትን።